ካላችሁ ፓርት ስሪ እቀጥልላችኋለሁኝ። እስከመጨረሻው ተከታተሉኝ። ቪዲዮዬን ሰብስክራይብ፣ ሼር፣ ኮፒ እያደረጋችሁ ሼር እያደረጋችሁ ለተለያዩ ወዳጆቻችሁ አድርሱ። የደወሉን ምልክት ተጫኑት ቶሎ ቶሎ ኖቲፊኬሽን እንዲደርሳችሁ ቪዲዮ ስለቅ። ስለዚህ በደንብ ቀጥለን እናያለን ፓርት ስሪ። ባለፈው ያው ሶስተኛው ፓርት ላይ እዚህ ላይ ነበር ያቆምነው። ኢንፎርሜሽን ኦን ፕሪቪየስ ትራቭል ይላል። ቅድም እንዳልኳችሁ የፕሪቪየስ ትራቭል ካለኝ አለኝ እሱን እንሞላለን ማለት ነው። ከሌለን ነው እያልን እናልፋለን። እኔ ስለነበረኝ ዩ ሃቭ ኤቨር ቢን ቱ ቻይና ይለኛል። እኔ ከዚህ በፊት ሄጄ አውቃለሁኝ። ከዛ በኋላ ፕሪቪየስ ቻይና ቪዛ አግኝታል ወይ? አዎ የስ ስላለሁኝ። ከዛ የቪዛ አይነቱን ቱሪዝም ነው፣ እንደዚህ በቱሪስት ነበር የሄድኩት። ከዛ ቪዛ ነበሩን ኤል ብሎ ያመጣል። ቱሪዝም ይሁንና ቁጥሩን እዚህ ጋር ጽፈዋለሁ ስንት ቁጥር እንደሆነ ማለት ነው። እዛ በፊት የነበረውን ፓስፖርታችሁ ላይ ስለሚኖር ዴት ኦፍ ፕሌስ ኦፍ ኢሹ ካለን አዲስ እንላለን። ከዛ ኢሹ ዴት እሱን ዓመተ ምህረት አስቀምጣለሁኝ። 2005 ፌብሩዋሪ ላይ ነበረ ያገኘሁት። መንዙን እጽፋለሁኝ። ከዛ በኋላ ዩ ሃቭ ፊንገር ፕሪንት ሰጥታል ወይ? ቪዛ በሚሰጥበት ሴንተር ላይ እንውላለሁኝ። ከዛ በኋላ ሃቭ ዩ ኤቨር እዚህ ጋር ሬዚደንስ አለ ወይ? እንውላለሁኝ እዚህ ጋር። ከዛ በኋላ እዚህ ጋር ዩ ሃቭ ኤኒ ቫሊድ ቪዛ ኢሹ ባይ አዘር ካንትሪ እንውላለሁኝ። በሌላ ካንትሪ ላይ ቪዛ አለ ወይ? በ12 ወር ውስጥ ሌላ ካንትሪ ውስጥ ሄዳል ወይ? እንውላለሁኝ። ከዛ በቃ ጨረስን ማለት ነው። ሴቭ ኤንድ አክኖሌጅ የስ እላለሁኝ ማለት ነው። ከዛ አዘር ኢንፎርሜሽን ነው፣ ሌላ ተጨማሪ አዘር ኢንፎርሜሽን ነው። ከዛ በኋላ ሪፊዝ ተደርጋል ወይ? በቻይና ዲና ኢንትሪ ኢንቱ ቻይና ቻይና ውስጥ በምገባበት ወቅት ላይ ሪፊዝ ተደርጋል ወይ? የስ ኖ ከሆነ ኖ፣ የስ ከሆነ የስ፣ ኖ የስ ከሆነ ምክንያቱም ማስቀመጥ ይጠበቅባቸዋል። ይሄው የስ አሁን ለምሳሌ የስ ካልኩኝ ስፔሲፋይ ፕሊስ ይለኛል። ስለዚህ የተደረጉበትን አስቀምጣለን። ኖ ከሆነ ደግሞ ነው እላለሁኝ። ከዛ የስ ዩር ቻይና ቪዛ ኤቨር ቢን ካንስል ከተባለ ሃዝ ዩር ቻይኒዝ ቪዛ ኤቨር ቢን ካንስል ከተባለ ቻይና ቪዛስ ካንስል ተደርጎብሃል? ያው ቀደም እዚህ ጋር ካንስል ከተደረገብህ ያው አዎ ትላለህ። ካልተደረገብህ ደግሞ ኖ ትላለህ ማለት ነው። ያው እዚህ ጋር ምክንያቱም ስፔሲፋይ ታደርጋለህ ካንስል የተደረገበትን ምክንያት ደግመህ እዚህ ጋር ታደርጋለህ ማለት ነው። በኢሌጋል መንገድ ገብተሃል ወይ? በወርክም በተለያየ መንገድ ኖ ትላለህ። የወንጀል ታሪክ አለ ወይ በቻይና ውስጥ? ኖ ትላለህ። ከዛ በኋላ ሜንታል ዲስኦርደር አለ እዚህ ጋር ነው እንላለን። ከዛ በኋላ በሀገር ውስጥ በምትኖርበት ሀገር ውስጥ ወይም ደግሞ በ30 ቀን ውስጥ የሆነ ፓንዳሚክ የሆነ የወረርሽኝ ነገር ገብቷል ወይ? ኖ ትላለህ። ከዛ ባዮሎጂካል ኦር ኬሚካል ፊልድስ ወይም ደግሞ የዚህ አካባቢ ስራዎችን ሰርታል፣ ኒውክሊየር ውስጥ ሰርታል፣ ዲቫይስ ሰርታል፣ ኖ። ሚሊተሪ እያገለገልክ ነው? ኖ ትላለህ። ከሆነም የስ ትላለህ። ከዛ በኋላ ሲቪል ሰርቭ ወይም ኤርፎርስ ውስጥ ኦርጋናይዜሽን ውስጥ ሜምበር ነው? ኖ እንላለን። ከዛ ሶሻል ወይም ቻሪቲ ውስጥ ከሆንክ እኔ በፊት እዚህ ውስጥ ገብቻለሁ የስ ብዬ ስፔሲፋይ እጽፋለሁኝ የሰራሁበትን ድርጅት። ከዛ በኋላ ኤኒቲንግ ኤልስ ዩ ዋንት ዲክሌር የምታደርገው ነገር ካለ ስትባል ኖ ትላለህ። ከዛ ሴቭ ኤንድ እዛ አክኖሌጅ እንላለን። ከዛ ኔክስት እንላለን። ከዛ ቀጥታ ወደ ዲክላሬሽን እንገባለን። ራሳችንን አመልክተናል። በራሳችን መንገድ ካመለከትን ዘ ፐርሰን እዚህ ጋር እናደርጋለን። ሌላ ሰው የሚያደርግ ራሳችን ካመለከትን እዚህ ጋር አፕሊካንት እንላለን። ካልሆነ እዚህኛዋን እንነካለን ማለት ነው። ያው እዚህ ጋር አዲስ አበባ ይላል። ከዛ አይ አንደርስታንድ አግሪ ብለን እንላለን። ከዛ ያው ኔክስት እንላለን
ማለት ነው። ይሄው እዚህ ጋር ራይት አደረገልኝ ማለት ነው። ኮምፕሊትድ ይላል ማለት ነው። እዚህ ጋር የሚያስፈልጉ ዶክመንቶችን አፕሎድ የምናደርግበት ቦታ ነው። ይኸው እዚህ ጋር በቀይ በቀይ ያመለከትንበት በጣም መሞላት ያለበት ነው እያንዳንዱ እንትን ማለት ነው። ይኸውላችሁ እዚህ ጋር ይኸው ኤርትኬት አለ። እንደገና ደግሞ እዚህ ጋር ባንክ ስቴትመንቱ ስታምፕ የተደረገበት መግባት አለበት። ትራይብል ኢቲነሪ ያስፈልጋል። የጉዞ እቅድ ያስፈልገናል። ኢምፕሊመንት ሰርቲፊኬት ካለን እዚህ ጋር አይዲ ካርድ፣ ኢንቪቴሽን ሌተር ካለን ኦፕሽናል ናቸው። በእርግጥ ግን ያው በቱሪስት ከሆነ እንደዛ ሌላ ስቱደንት ምናምን ካለን ግን እንትን ይላል። አይዲ ካርዳችንን እዚህ ጋር ማስገባት እንችላለን ተጨማሪ ዶክመንት። ከዛ አዘር ማቴሪያል ይላል። እዚህ ጋር ደግሞ ሌላም ፕሩፍ ሌጋል ስታትስ የሚል አለ። እዚህ ጋር ኢንቪቴሽን፣ እዚህ ጋር ሆቴል ሪዘርቬሽን አለ። እዚህ ጋር ማስገባት ካለብን እናስገባለን። ይኸው ኤር ትኬታችንን እዚህ ጋር በደንብ እናስገባለን ማለት ነው። ትራቨል ሪዘርቬሽን ራውንድ ትሪፕ እሱን አሳያቸዋል እንዴት እንደምትሞሉ ለየትኛውም ይጠቅማቸዋል። አፕሎድ አረኩኝ። ይኸው እዚህ ጋር ሆቴል ሪዘርቬሽንንም እዚህ ጋር ክሊክ አድርጌ ግድ ያስፈልጋል። በኋላ ለምን በቀይ እንዳላደረገ አላውቅም፣ ግን ያስፈልጋል ሆቴል ሪዘርቬሽን። ይኸው እዚህ ጋር በደንብ አስገባሁኝ። አፕሎድ ያደረገልኝ ማለት ነው። ከዛ ይኸው ትራቨል ሆቴል ሪዘርቬሽንን አስገብቻለሁ። እዚህ ጋር ደግሞ ባንክ ስቴትመንቱን ማስገባው ስታምፕ የተደረገውን እዚህ ጋር ይኸው ኮመርሻል ባንክ የሚለውን ትራንዛክሽኑ የ6 ወር ትራንዛክሽኑን አስገባለሁኝ። ከዛ ደግሞ ሌላ አዘር ዶክመንት ላይ እንትኑንም አስገባለሁኝ፣ ደብዳቤ ሌተሩንም አስገባለሁ። እሱም ያስፈልጋል። እሱን ያስገባለሁኝ። እዚህ ጋር አፕሎድ እያደረገልኝ ነው። እዚህ አፕሎድ ሲያደርግ በቀይ በቀይ ያለው ይጠፋል ማለት ነው። እዚህ ጋር የሚለው ትራቬል አይቲነሪ ነው የሚለው የጉዞ እቅድ አዘጋጅቼ ነበረ። እነዚህን ዶክመንቶች ማዘጋጀት አለባችሁ። እዚህ ጋር አስገባሁኝ። ኢንቪቴሽን ሌተር ካለ ኢንቪቴሽን ሌተር፣ እዚህ ጋር አይዲ ካርድ ናሽናል አይዲ ካርድ አስገባለሁ አለኝ። ከዛ በኋላ እዚህ ጋር ይኸው የኢምፕሎይመንት ሰርቲፊኬት ካለኝ የስራ ሰርቲፊኬት የምሰራበት ቦታ ሰርቲፊኬት ካለኝ አስገባለሁ። ከሌለኝ አላስገባም። ካለኝ ነው ማስገባው። እዚህ ጋር የሆነ የተጻፈላችሁ ሰርቲፊኬቶች ካሉ የስራ ቦታ ላይ ማስገባት ትችላላችሁ። ይኸው እዚህ ጋር ዝም ብዬ አስገብቻለሁ። ከዛ ምንድን ነው የቀረኝ? የባንክ ስቴትመንት ትራንዛክሽኑን አስገብቻለሁ። ከዛ ደብዳቤ ደግሞ ለብቻ ሌተር አለ አጠቃላይ የሚጻፍልኝ። እሷን ያው ዝም ብለን እዚህ ጋር አዘር ኦፕሽን ላይ እናስገባታለን። ስላልተጻፈ እዚህ ጋር ደብዳቤ ሌተሩን አስገባለሁኝ በደንብ እዚህ ጋር በደንብ አስገባለሁኝ። ከዛ በኋላ በዚህ መልኩ ይህንን ነገር እያንዳንዱን ካስገባው በኋላ ያው ከላይ እዚህ ጋር ይነግረናል ማለት ነው። ቲኬት ራውንድ ትሪፕ መግባቱን ሁሌም ፓስፖርት፣ አይዲ ካርድ፣ ስፔሻል ሪማይንደር ካለን በፒዲኤፍ ማስገባት ያስፈልጋል። ያው እዚህ ጋር ዶክመንቶቹ እንዳለ አፕሎድ አድርጌያለሁኝ።
ስለዚህ አፕሎድ አድርጌ ጨርሻለሁ ማለት ነው። ከዛ በኋላ በጣም እዚህ ጋር ኢሜጁ ላይት ኮምፕሊት ማቴሪያል ላይት መሆን መቻል አለበት። እዚህ ጋር በደንብ ጥርት ያለ ፒዲኤፍ ወይም አፕሎድ የሚደረግ ከዛ ሴቭ ላለሁኝ ሴቭ ይለኛል። ከዛ ኔክስት ላይ ይኸው ራይት አደረገልኝ። አሁን እዚህ ጋር የሚመጣልኝ ፕሊስ ኮንፈርም ዘ ኢንፎርሜሽን ኢንተር ኢዝ ኮሬክት ይላል። ይኸው እዚህ ጋር እንዳለ የሞላሁትን ኮሬክት መሆኑን እንደገና ቼክ አውት አደርጋለሁኝ። የተሳሳተ ነገር ካለ ይኸው እዚህ ጋር ሞዲፋይ አለ። ሞዲፋይ የሚለውን እየነካን እናስተካክላለን ማለት ስፔሊንግ ኤረር ካለ በደንብ ባይዘዊ በደንብ ቼክ ማድረግ አለባችሁ። ምክንያቱም በትንሽ ነገር ነው የሚመልሷቸው። ስፔሊንግን በደንብ ማየት አለባችሁ። የምታደርጉትን ነገር በደንብ ማየት አለባችሁ ማለት ነው። ስለዚህ ይሄንን ነገር አስቡበትና እዩ በደንብ ማለት ነው። በደንብ ቼክ አደረገና አፕሎድ ያደረኩትን ማቴሪያል አየን። ከዛ ምን አደርጋለሁ? 10ኛ አይተው በፊት 9 ዲክላሬሽን ነበር። 10ኛ ምን ሆነ? አፕሎድ ማቴሪያል ሆነ። ከዛ እዚህ ጋር ሰሚት ዘ አፕሊኬሽን ፎርም ይላል። ከዛ የስ ስለዋለሁ ኮንፈርም አር ዩ ሹር ይለኛል። እርግጠኛ ነህ? አዎ ኮንፈርም አደርጋለሁ። አስገባሁኝ ማለት ነው። ከዛ በኋላ እዛ ስደርስ ነው ፔይ ማደርገው ኦን እንትን ላይ ማለት ነው። ምንድን ነው ፔመንት እዛ ቪዛ ሴንተር ሄጄ ነው የሚከፍለው። እችን እዚህ ጋር ዝም ብዬ አሁንም ቅድም ኖርማል እላለሁኝ። ከዛ ኮሌክሽን ባይ ቪዚቲንግ ቪዛ ሴንተር እላለሁኝ። ቪአይፒ ሰርቪስ አለው የለም። ከዛ ኦፍላይን ፔመንት እዚህ ጋር ራሱ ክሊክ አድርጓል። ሰሚት አደርጋለሁ ማለት ነው። ሰሚት ሰክሰስፉል ይለኛል። ይኸው እንደዚህ አይነት ስታተስ አመጣ ማለት ነው። ስለዚህ ይሄኛው ኮንፈርሜሽን ኮድ ከደረሰኝ በኋላ ነው እዚህ ጋር ፕሪንተብል የሚሆንልኝ ራሱ ማለት ነው። ይኸው እዚህ ጋር ቪው የሚለውን ስነካ እንደገና ያመጣልኛል። ያው ከፈለኩኝ እዚህ ጋር ሴቭ ፒዲኤፍ ፋይል እዚህ ጋር እችን ዳውንሎድ አድርጎልኛል። እችን ፕሪንት አደርጋለሁ። ይሄኛውን ፕሪንት ያደረኩትን ፒዲኤፍ በደንብ ይሄ ነው እንዳለ ፎርም ወረቀት ማለት ነው። ይህን ፕሪንት አደርጋለሁኝ። ከዛ በኋላ 2 ፎቶ ይዛለሁኝ ወደ ቪዛ ሴንተር ኮንፈርሜሽን ኮድ ከተላከልኝ በኋላ ይህንን ፕሪንት አድርጌ በከለር ፕሪንት ከዛ እዚህ ጋር ስሜን እና ቀኑን እጽፋለሁኝ በእስክሪብቶ። ከዛ በኋላ እሱን ይዤ እሄዳለሁ ማለት ነው። ይኸው ከለር ፎቶ አድርጋችሁ በደንብ በሚታይ ፕሪንት አድርጉት። ፎቶ ይዤ እሄዳለሁኝ። ይህንን ራሱ 2 ፎቶ ግሩፕ ፎቶ ወደ ቪዛ ሴንተሩ ይዤ እሄዳለሁ ማለት ነው። ይህንን ይመስላል ቪዛ አፕሊኬሽን ፎርሞቹ ይህንን ይመስላሉ። በዚህ መንገድ በትክክል ከሞላችሁ እንደገና ኤዲት አድርጉ አትባሉ። ከተሳሳታችሁም ደግሞ ያው መልሶ ኤረሮችን ይነግሯችሁና አስተካክላችሁ ሞዲፋይ የሚል እዚህ ጋር ቪው የሚለው ላይ ሞዲፋይ የሚል ይመጣላችኋል። ኢሜይል ከተላካላችሁ በኋላ እሱን ትነኩና የተባላችሁትን ኢሜይል ላይ የተገለጸውን ነገር አስተካክላችሁ ድጋሚ ትልኩና እንደገና ኮንፈርሜሽን ፔፐር ይልኩላችኋል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ይህንን ይመስላል። በዚህ መልኩ ቪዛችሁን ማግኘት ትችላላችሁ። ቪዛ ሴንተሩ የሚገኘው እዛ ኡራኤል አሚን እዚህ ወደ ጦር ኃይሎች አደባባይ አካባቢ ነው የሚገኘው። አንድ ህንፃ ላይ ይገኛል። እሱን ቀጣይ ላይ እነግራችኋለሁኝ። ቦታውን አድሬሱን ወይም ደግሞ ዲስክሪፕሽን ቦክሱ ላይ ገልጻለሁኝ። ስለዚህ የሚያስፈልጉትን ዶክመንቶቹን ዲስክሪፕሽን ቦክሶቹ ላይ እጽፍላችኋለሁኝ። ይህንን ቪዲዮ
ሼር፣ ሰብስክራይብ አድርጉልኝ፣ ኮሜንት ጻፉልኝ። እንደገና የደወሉን ምልክት በመጫን በደንብ ለብዙዎች እንዲደርሱ አድርጉልኝ። ስለተከታተላችሁን ያመሰግናለሁ። ባይ ባይ።